ቀይ ባህር ቀይ መስመር የኢትዮጵያ የባህር በር ጥያቄ ጎረቤቶቿን ለምን አስቆጣ? ግብጽ፣ ኤርትራ፣ ጅቡቲ፣ ሱዳንና ሶማሊያ ለምን አይናቸው ቀላ? የኢትዮጵያ የባህር በርና የወደብ ፍላጎት ጥያቄ ሲነሳ ከካይሮ እስከ አስመራ፣ ከካርቱም እስከ ጅቡቲና ሞቃዲሾ ቤተ መንግስቶች ይንቀጠቀጣሉ። መሪዎች ረፍት ያጣሉ። በቻሉት አቅም ደግሞ ኢትዮጵያን ከቀይ ባህር ለማራቅ የሚያደርጉት ነገር የማይፈነቅሉት ድንጋይ የለም። ምክንያቱም ደግሞ አስገራሚም አስደናቂም ነው። ዝርዝሩ እኛ ጋር አለ። ሰላም የተወደዳችሁ ሰሞነኛ ወዳጆች፣ የኢትዮጵያ የባህር በር ባለቤትነት ተአምር በሚመስል መልኩ በቀጠናው የሚያንቀጠቅጣቸው ሀገራት አሉ። ወደ ቀይ ባህር ብትጠጋ ከኤርትራ እስከ ግብጽ፣ ከሶማሊያ እስከ ሱዳን ብሎም ከጅቡቲ እስከ ኬንያ ድረስ ራስ ምታት ይሆንባቸዋል። ዛሬ የኢትዮጵያ የባህር በር ጥያቄ የማይፈልጉትንና በድብቅም በይፋም የሚሰሩትን 5 ሀገራት ከነ ምክንያታቸው ወደ እናንተ እናደርሳለን። በቆይታችን ሀገራቱ ከኢትዮጵያ ምን ያገኙ ነበር? ወደብ ቢኖረንስ ምን ያጣሉ? ለምንስ ነገሩ ሲነሳ ይንቀጠቀጣሉ? የሚሉትን በዝርዝር እንመለከታለን። አብራችሁን ቆዩ። ኢትዮጵያ በህዝብ ቁጥር ከአፍሪካ ሁለተኛ ከዓለም ደግሞ 12ኛ ብትሆንም በሚያሳዝን መልኩ ግን ከሚጢጢዋ ጅቡቲ አንሳ የባህር በር የሌላት ወደብ አልባና ለ10 ዓመታት በኪራይ የምትገለገል ግዙፍ የባህር ኃይል የነበራት ግን ቀይ ባህር ላይ ተበትኖባት የቀረ አሳዛኝም አስቆጭም ሀገር ሆና ዘልቃለች። ሀገሪቱ ወደብ አልባ የሆነችው በ1983 የኤርትራ ራስ ገዝ መሆንን ተከትሎ ሲሆን ነገሩ ውስብስብና የተሳሳተ ሆኖ ኢትዮጵያን ብዙ ዋጋ አስከፍሏል። በዚህም የቀይ ባህር ቀጠና የማንም መፈንጫ ሲሆን ኢትዮጵያ የበይ ተመልካች ሆና ዓመታት ተቆጥረዋል። ታዲያ ለዘመናት ሲድበሰበስ የከረመው የባህር በር ባለቤትነት ጥያቄ አሁን ቁርጥ ሆኖ ጥርሱን አግጥጦ ሲመጣና በኢትዮጵያ መንግስትና ሕዝብ ዋነኛ ፍላጎት ሆኖ ሲመጣ ውስጡን ሆዳቸውን የሚቆርጣቸው ጎረቤቶቿ ሆዴን ወገቤን ማለት ጀምረዋል። ታዲያ ኤርትራ፣ ጅቡቲ፣ ሶማሊያ፣ ግብጽና ሱዳን ለምን የባህር በር ጥያቄውን ጠሉት? የኢትዮጵያ የባህር በር ማግኘትስ ምን ይጎዳቸዋል? ዝርዝር መልሱ እኛ ጋር አለ። አንደኛ፣ የኤርትራ ያዙኝ ልቀቁኝ። ኤርትራ ዳህላክን ብንተወው እንኳን በምጽዋና አሰብ ወደቦቿ ሀገሪቱ እጅግ ግዙፍ የኢኮኖሚ እንቅስቃሴ ታደርጋለች። ሀገረ መንግስቷ ሀገሪቱን ከአብዛኛው ዓለም ነጥሎ ባያስቀራት ደግሞ ከዚህ በላይም የንግድ እንቅስቃሴዋ ይጦፍ ነበር። ያም ሆኖ ግን በወደቦቿ ከውጭ ኤክስፖርት ንግዷ በዓመት ከ1 ቢሊዮን ዶላር በላይ ታገኛለች። ከውጭ ደግሞ ወደ 600 ሚሊዮን ዶላር የሚሆኑ ምርቶችን ታስገባለች። ወደቦቿ በጠቅላላ በዓመት ከ45,000 በላይ ኮንቴነሮችን የሚያስተናግዱ ሲሆን ብድርም እርዳታም ከዓለም ትልልቅ ተቋማት የማትወስደው ኤርትራ ከወደቦቿ በምታገኘው ሃርድ ከረንሲ ቀዳዳዋን ትሸፍናለች። በዚህም የሀገሪቱ እስትንፋስ ነው ብንል ማጋነን አይሆንም። ታዲያ ኤርትራ ለምን የኢትዮጵያን የወደብ ፍላጎት እንደ ጦር ፈራችው? የመጀመሪያ ነገር ወደብ ለኤርትራ ቀደም ብለን እንዳልነው የሞትና የህይወት ጉዳይ ነው። በተለይም ምጽዋና አሰብ የሀገሪቱን ኢኮኖሚ ቀጥ አድርገው የያዙ ወደቦች ናቸውና ዋነኛ የንግድ መተላለፊያ እስትንፋሶቿን መስጠትም ማጣትም አትፈልግም። በተጨማሪም ኢትዮጵያ የባህር በር ጥያቄውን ገፍታበት ወደ አንድ ደረጃ ካሸጋገረችው ብሎም ወታደራዊ እንቅስቃሴ ከተጀመረ የኤርትራ መንግስት ብሎ ነገር የሚኖር አይሆንም። ምክንያቱም ሀገሪቱ ከዓለም ተነጥላ የምትኖር ናትና መንግስታቸው ህዝባቸውን የሚደልልበት ሌላ አማራጭ አይኖረውም። በወታደራዊ እንቅስቃሴ ወደቦቹ ከተያዙ ደግሞ ሀገሪቱ ደካማና መከላከያ የሌላት ትሆናለች። የኢሳያስ አፈወርቂ መንግስት የኤርትራን የቀይ ባህርን ባለቤትነት ለህዝቦቹ መደለያነት ይጠቀመዋል። ይህንን መስመር አጣ ማለት የፕሬዝዳንቱ ኃይል ይፈረካከሳል። ስለዚህ ኢሳያስ ይህንን መቀበል ስለማይችል ሌላና የበለጠ ደም የሚያፋስስ የኢትዮ ኤርትራ ጦርነትን ሊቀሰቅስ ይችላል። በዚህም ከግብጽ፣ ከዩናይትድ አረብ ኤምሬትና ከሳውዲ ጋር በማበር ኢትዮጵያን ሊወጋ ይችላል። ታዲያ የኢትዮጵያና የኤርትራ ጉዳይ መፍቻ ቁልፍ ምንድን ነው? ኤርትራ አሁን ተወደደም ተጠላም ሀገር ነች። በወሎ ክፍለ ሀገር ወይዘሮ ሲን ሁለተኛ ደረጃ ትምህርት ቤት የተማረው ፕሬዝዳንት ኢሳያስ አፈወርቂ አብርሃ ሃርቫርድ ሎው ስኩልና ሞስኮ ስቴት ዩኒቨርሲቲ ከተማሩ የሴራ ፖለቲከኞች በአቅም ይበልጥ ይሆን እንጂ አያንስም።
የበሬ ግንባር የምታክል ሀገር ጥቂት ቁጥር ያለው ህዝብ ከአንድ የአረብ ሀብታም የኋላ ኪስ ሊመዘዝ የሚችል ኢኮኖሚም ይዞ የዓለም ሀያላን ሀገራትና ፈርጣማ ድርጅቶቻቸውን ተገዳድሮ ለዘመናት የቆየ ኢትዮጵያ የምትባል 120 ሚሊዮን ህዝብ ያላትን ሀገር በአንድም በሌላም መልኩ እያስደነገጠና እየበጠበጠ የኖረ አምባገነን ግን ደግሞ ቀድሞ የሚቀምር መሪ